ከአባትሽ ቤት ወደ አባትሽ ቤት ግቢ ተብለሽ ስትመረቂ አክቹሊ ከአባቷ ቤት ወደ ፋዘር ሃውስ ነው ሄደች። ድስት ግጣሙን አያጣም። ከአባትሽ ቤት ወደ አባትሽ እንዴት ነው የሚያደርገው? አረ ዶክተር መከራችንን አየም ይማታል። ጄሱ በቃ ራቱን ይበላል ይጠጣል። ከዛ ወደ መኝታ ሄደን መብራት ስናጠፋ ተነስቶ እንክብ በቦት ኮንቲኒው እስቲና ናና ላይክ ዲስ እንደውም አንተ ሲብስብኝ እኔም በጨለማ ያስቀጣው። አው መብራት ጠፋ። መብራት ላስለጠለ መብራት መጣ። ኧረ ሰለሞን መጣ እንዴ? እሺ የሰለሞን ከዝ ጥፉ ያጣፋቸዋል። እንዴት ነው ቆሻሻ አውጡ? ቆሻሻ ሰላም ቆሻሻ ሀጅ ይባላል። አረ ቆሻሻ አይደለም ስሜ ቆሻሻ አውጡ ለማለት ነው። ይናውጣሽ ለቆሻሻ ነው ትበረኝ እስከምገነጠል መደበድብ ዶሜት አልሰጥሽም። ምንድነው የማይሰጡኝ? ቆሻሻ እንድሰጥሽ ነው አይደለም የምትፈልጊው? አዎ እንዲሰጡኝ ነው የምፈልገው። መታወቂያ ፎቶኮፒ አድርገሽ ይዘሽ ትመጫለሽ። ወስደሽ የሆነ ነገር ብትሰሪበት ምን አውቃለሁ? ለቆሻሻ መታወቂያ? ይሄ ደግሞ ቆሻሻ ምን ይደረግበታል? የማናውቅ ነው እንደሚመስልሽ። ጉልበተኛው የሚል የዩቲዩብ ፕሮግራም አለ። እግረኛው ነው የሚባለው። ይሄ እግር የለውም አንቺ ሌላ ነው የምትይው። እሱ ላይ ቆሻሻ ወስደው የሆነ ኬሚካል ጨምረው ቦምብ ይሰሩበታል አለ። እኔ ወንጀለኛ ተባባሪ ነው። አረ እንደውም ለመብራት ኃይል ማመንጫነት ነው የሚያገለግለው አሉ ሀጂ። መብራት ይመነጭበታል። ከመነጨ ታዲያ የታል? መብራት ጠፍቶ 3 ቀን በጂፓወር ነው ያለነው። ጂፓወር ምንድን ነው? ቻል ምንድነው? አይ አማራ የምር አሞት ነው የጮኸው። አለኝ ካላችሁ አላችሁ። አውቀሽ 100,000 ብር አለኝ። የት አለሽው? አውቃ ነው። ኤኒዌይስ 2018 ወልጅ ያደረገው የማይገባ ነገር ፓርት 16 አንደኛ እንቅፋት ሲመጣው ፍጥነት መጀመር፣ በትንሽ ነገር ትደነግጣለህ ማለት ነው። ሁለተኛ በጓደኛው ኤርላይን መሳቅ፣ ወንድ ልጅ ኤርላይኑና ውበቱ በፍጹም አይታይም። ተግባባን? ሶስተኛ ሁለቱንም አይን ዘግቶ መተኛት። ወንድ ልጅ በአንድ አይኑ ነው የሚተኛው። ጠላት ከየት እንደሚመጣ አታውቅም። አራተኛ ዴሊቨሪ መጠቀም፣ ወንድ ልጅ ቦታው ድረስ ሄዶ ነው የሚሸምተው። ተግባባን? አምስተኛ ፍቅረኛውን ማንኛውም ሶሻል ሚዲያ ላይ ፖስት ማድረግ፣ የሚፈጠረው አይታወቅም። ጋይክ ይሳብ አለኝ novinha cavaluda me diz pra que tudo isso? Tiki 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 mateki kitaka tiki 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 I also have somebody in the chat saying ሄሎ ሰውዬ ምን ሆነ ነው የምትጨቀጭቀኝ? ቆይ ምን ሆነ ነው? በእናትህ የት ሆነ ነው? ቤት ነኝ። ምን ነው? ኧረ አንተ በእናትህ አሞኛል። ምንህን? ሆዴን አሞኛል። አንተ በእናትህ እያስቀዘነ እንደው ትሽ ግም ነህ እኮ አንተ። ለአፈ ለቀጥ አድርግለት። እሺ ሸርታቴ ነው። ኧረ ያንሸራታ አንተ ሰውዬ ትስቃለህ? አይ አልስቅም። እሺ ምንድን ነው የምር? ምን ሆነ? አጣዳፊ ተቅማጥ ወይም ሀተት ብዬ ልጠራው ይችላል። ትሽ የምር አንተ ነኝ እንዲያን ነገር እኮ አይመችኝም። እንድትወስደኝ እኮ ነው የደወልኩት። የት? ሐኪም ቤት ነው። አይ እኔ አልሄድም። ለምን? እኔ አልሄድም። እዛ ታች ውስጥ ደግሞ ቀዝነ ጉድ ልትሰራኝ ነው እንዴ? ትሽ አንተ ጓደኛ አይደለ እንዴ? ምን አይነት ሰው አንተ? ጓደኝነት ሌላ ይሄ ሌላ ብለው ትለው። ኧረ በእናትህ ተው፣ ያልፋል። የቀንተው ደፋር በተለይ ተማሪዎች ማልበስ ያወቀ ሄሎ ጋሺ ልብሱን ከላውንደሪ አው ይዤው እየመጣው ነው። አሁን
እሺ ረጋሽ አሁን ይመጣሉ። እሺ አሁን ዋናው የሚያስጨንቀው ጥያቄ የትኛው ቤት ላኑርሽ የሚለው ነው። ቦሌ ያለው ይሻላል ወይስ ወደ ፍየል ቤት ያለው ይሻላል? ወይኔ ልጁ ሲያሳዝን። ውይ አሁን እንዳንተ እነሱ እኮ የሚጠቅመው እንዴ ለተቸገሩት ነው። ዝም ብለው 100 ሺህ ብር ስጣው። 100 ሺህ ብር አሁን 100 ሺህ ብር ስጣው። በቃ ለሰጠው ነው 100 ሺህ ብሩን። ይኸውልህ እቺን ያዝና ማለት ነው በዚሁ ስለምመለስ ወስዳታለሁ። እሺ በኋላ ለ10 ብር ቀረረ ደብቀው። አንተ ምን ሆነህ ነው? ወይ 5 እንከፈለው ነው በቃ። እሪ በእናትህ እስቲ እከሳለሁ። ቅዳሜ ለአፍታ የተሰኘ ኮንሰርት ተዘጋጅቷል። አንቺ የመረጠኝ ይመስገን ካንቺ የሰነቀኝ ከጫካው ዛፍ ከጥበብ ደጃፍ ከመሃል ፈቅዶ የመረጠኝ we make that rock star music man a rock star። አንድ ሶፎንያስ ያቀረበው ቀውስ Hey man, nice hat. Shit! I fucked it up! Si vamos corriendo los dos. ¡Venga! ¡Yey! ¡Ahora, no! Cendejas gana, sigue Cendejas, va a línea de fondo, Reyes ahora, Reyes. Mañana empiezo a trabajar y tengo ተንኮሱ ቆይ አንዴ ቲክታክ አዋርድ ላይ ደግሞ ለምርጫ ቀርበሃል። እንዴት ነው የምታረገው? እንዴት ነው ማለት? መስፍን ጌታቸው፣ ጆን ተስፋዬ። አቤት ጆን ተስፋዬ አንተ አይደለም። ተነሱታሽ እሱ ስለኝ ተነሱታ አንተ እሱም እዚህ ክፍል ዳግመኛ እንዳለ ቤተሰቦች የስራኞች ናቸው። ቲቸር በማር መስፍን ጌታቸው ስልኬን ቻርጅ ሰክቼ ትምህርት ቤት ስሄድ ሰራተኛችን Life is like a box of chocolate, so a Glock holding 30 your hollow. Just better watch who you hang around my nigga, cause I seen it. ተመልሰናል ጋይስ። 2018 ላይ ወንድ ሊያደርገው የማይገባ ነገር ፓርት 7። አንደኛ መንገድ ስትራመድ መሬት እያዩ መራመድ። ከቻልክ ሰማይ ካልቻልክ ቀና ብለህ ለመራመድ ሞክር። ሁለተኛ ስኪን ኬር መጠቀም። የወንድ ልጅ ውበት ሳሎን ጸጉር ቤትና ጸጉር ቤት ብቻ ነው፣ ሌላ ባር ነገር ምንም አይጠቀም። ሶስተኛ ለአንድ ፌርማታ ታክሲ መጠቀም። ሁለትና ከዚያ በላይ ከሆነ ብቻ ነው ታክሲ የሚጠቀመው ወንድ ልጅ፣ ሌላውን በእግር ትጀልጠዋለህ ማለት ነው። አራተኛ በጀማ ስትራመድ ከኋላ መከተል። ወንድ ልጅ ቸገረውም ደላውም ከፊቱ ሊቀድመው የሚችለው ጀላው ብቻ ነው። አምስተኛ የኮሪያን ፊልም ማየት፣ እሱን ሴቶች ብቻ ነው የሚያዩት። ካላስ አለቀ። መተናል ግቢ ኋላ እንዴት ነው? ሰላም ታቆራሻለህ ግን ሸጥኩ ያው ጉራንጉር ውስጥ ትኖሪያለሽ? ኦ ማይ ጋድ ይሄ ጉራንጉር ነው እንዴ? ጉራንጉር ዝም ብለሽ በኢየሱስ ስም እንዴ ምን ሆነ ነው አባ? በኢየሱስ ስም አውርደኝ። ወይኔ ቆይቶታል። በኢየሱስ ስም ምን ሆነ ነው? አውርደኝ በመብርሃን። ኧረ ወይኔ እናቴ፣ ኧረ አውርደኝ። ኦኬ አንቺ ለቪዲዮ ነው የማይ ቪዲዮ ለዚህ
ይሞክራል። በዚህ ከበሬ ጋር አፍልቼ ነበር ይበለኝ። እውነትም A few moments later. ቃኛለ በመቤቴ አረ ይበቃኛል። ለረክለዩብኛላችሁ እኮ አረ በቃኝ እናንተ ቤተሰብ። አቤት አቤት። አይ My visa higher than you is a ዛሬ ተገኘ። አንቺ ማንም አያይም ክፈጂ። እኔ እኮ ቤት ሰራተኛ ነኝ። ምንድን ነው ዛሬ ታረጊያለሽ። አላረግም። ምን ሊጋቡ ግሬ አታካጅ እንጂ ምንድን ነው ማረገው? ቮት ነው ቮት። በሳቅ በቁም ነገር ህዝብ እንዳልመሰጥን ሚሊዮን ህዝብ ይዘን በቮት ተበለጥን። በዚህ አጋጣሚ እውነት ያሲኖ ቮት ቢደረግ ደስ ይለኛል። ይመጣል ያሲኖ ምርጥ ሰው፣ ያሲኖ ምርጥ ሰው። ማታ ስትተኝ ምንድን ነው የምትለብሺው? አይመለከተንም። ኤንዌስ ወንድ ሊያደርገው የማይገባ ነገር ፓርት 4 አንደኛ ከ2 ሰዓት በላይ እንቅልፍ መተኛት። ወንድ ላይ ሁሉ ሳይቀይር ምንም አይነት እንቅልፍ ባይኖር አይዞርም። ተዛባል። ሁለተኛ በሴት ልጅ ድምፅ መማረክ። ወንድ ልጅ የሚማረከው ድምፅ አንድና አንድ ብቻ ነው። የባንክ ሂሳቡ ሲንቀሳቀስ የሚገባለት ኖቲፊኬሽን። ሶስተኛ የማንኛውም ሶሻል ሚዲያ ላስት ሲመደበቅ። ወንድ ልጅ ወርቅና ገንዘብ ነው የሚደብቀው። አራተኛ ከ50 በታች ቋንቋ መናገር። ከቻልክ ከዱር እንስሳቶች ጋር ራስ ለመግባባት ሞክር። አምስተኛ ከወንድ ጓደኛው ጋር ከምሽቱ 4 ሰዓት በኋላ ስልክ ማውራት። ማታ ስትተኝ ኦፖ ትራምፔሳ። ከዛ በመቀጠል ደግሞ አርቲስት አየለ ተካ መልእክት አለው። ግራት ኖ ይላል። ግራት ኖ የራፉቱ ግራት ኖ የራፉቱ ድሪንክ ኮፊ። ኦኬ ይመስለኛል ለማለት የተፈለገው ግሬት ኒው የሮ ፎቶ ድሪንክ ኮፊ እንደዛ ነገር ይመስለኛል። አትሊስት አየለ ተካ ይወቅስ። ከዛ በኋላ እቺ ውብ ይሄን የመሰለ መልኳን እዩልኝ ብላ ፖስት አድርጋለች። እስኪ ኮሜንት ድሮ ልጅ እያለን በኒኬል ፊቴን ሳይሆን Attention, attention. Oh ben, tabarnak de colis, qu'est-ce que t'as fait là? Oh, t'avais l'air... Vas-y. እንደዛ እያየናት ሰጣቸው እንዴ ነው ጭራሽ ሁሉ ህዝብ ሞቶ የተገኘው ባትሪ የሚበራ ባትሪ አፍ ውስጥ እንደተቀረቀረ ነው። ኦሮማ ሀገራችን ታውቁታላችሁ? ሄሎ ወይ የኔ ኤክስ ክሮሞዞም እንዴት ነው? መምህር ሲጀነጅን እግዚአብሔር መልአክ ሄሎ ወይ የኔ ኤክስ ክሮሞዞም እንዴት ነሽል? እንደዚህ አትበለኝ የኔ ጌታ። ምንድነው እሱን ያላቅም አላልኩም እንዴ? ምን አስረዳሻለሁ ታዲያ? ምን ችግር አለ? አታውቂም እንዴ? ኧረ እኔ አላቅም። ምንድነው? አረ ኤክስ ክሮሞዞም ማለት ኤክስ ክሮሞዞም እኮ ማለት እኮ ይሄ አላ ወደ ሴቶች ልጆች መራቢያ አካባቢ። ወይኔ ጉዴ! ምን ነው? እኔ እንጃ የሆነ መራቢያ ስትል ውርር አደረገኝ። አላቅም ማለት አይ በቃ ቀጥል፣ አስረዳኝ። አንተ ቀጥል እኮ። አዎ ኤክስ ክሮሞዞም ማለት የሴት ልጅ መራቢያ አካባቢ ወይ ምንድን ይባላል ዘር በሚሄድበት ጊዜ ዘ ኤግስ ዋት ብሮከን ገባሻ? በቃ አቁም ቤቲ። ምን እየሆንሽ ነው?
በቃ እኔ ከዚህ በላይ መታገስ አልችልም። ስለ አካላቴ ሲነሳ እንዴ አቁም። በቃ ምንድነው? ስድ ነሽ። ስድ ራስህ ነህ። በራስህ ነገር ባዳ ልታደርገኝ የሞከርክ ነው። ሁለተኛ በስልኬ እንዳትደውይ እሺ። እኔ ነኝ እንዴ ደወልኩት? በራስህ እኮ ነው የደወልከው ሰውዬ። እኔ የደወልኩት አልደውልማ። ሁለተኛ ባለቅ ትስከት ግባ። እግዚአብሔር መልአክ ወርቅ ቶሎ ብለህ አምጣና ይዞ መጣ። አሁን ግን ያበንበታል። የሚያብለጨለጩ ነገሮች አሉ። አሁን እስኪ ነይ ለታንቺ እንደው ይታያል። አሁን የወርቅ ብናኝ እጁ ላይ ብንልክለት መልአክ አምጥቶ ቢያስቀምጥ እንዴት ነው? ከፈለክ ወደ ዳይመንድ ብናኝ መቀየር ይችላል። አሜን። ታምናለህ? አዎ። ይሄ ሰውዬ ሀብታም እናድርገው። እኔ የምላችሁ ምንድነው የዘመኑ አገልጋዮች የሆነ ስጋ የሚሸት ወሬ የምታወሩት? ምድር የሚሸት ወሬ ኧረ ተልኳችሁን አትርሱ። በጣም እየደበራችሁ ነው። ምንድነው ወርቅ መልአክ ቅባት ምናምን የምትሉት ምንድነው ጥቅሙ? ዝም ብላችሁ የመስቀሉን ቃል አሰብኩም እንዴ? ትሽ ስታስጠሉ አሳይታና ድፍቲ Killing someone's vibes, be a fucking crime. Wasting someone's. እኔ ዛሬ ጸልያለሁ፣ አንተ ሚሊዮነር ትሆናለህ። አሜን። ሚሊዮነር ትሆናለህ፣ ቢሊዮነር ትሆናለህ። ስጋዎች ስታስጠሉ። ሃይሞ እንዴት ነሽ? ምን ፈለክ? ምን ነው ትላንት እኔ ዛሬ ጸልያለሁ፣ አንተ ሃይሞ እንዴት ነሽ? ምን ፈለክ? ምን ነው ትላንት ደውላለሁ ብዬ ስላልደወልኩ ደበረሽ እንዴ? ብለህ ነበር እንዴ? ኧረ አንቺ ትላንትና ከጀለሶች ጋር የሌለ ተፍታታን። ኳስ አየን፣ ኮንሰርት ገባን። በቃ ሰላም ተመልሰናል። 2018 ወንድ ልጅ ያደረገው የማይገባ ነገር ፓርት 10 አንደኛ ልደት ማክበር። ወንድ ልጅ አይደለም ልደቱን ሊያከብር የተወለደበትን ቀን አያውቀውም። ሁለተኛ ዩኒቨርሲቲ ወይም ኮሌጅ መግባት። ታከረው እንጂ አንተ ደግሞ ተው እንጂ አከረርከው እኮ የተወለደበትን ቀን። ወንድ ልጅ ዩኒቨርሲቲ ወይ ኮሌጅ ከመግባቱ በፊት ወታደር ቤት ነው የሚገባው። ተግባባን። ሶስተኛ ዲምፕል ማውጣት። በተፈጥሮ እንኳን ዲምፕል ካለ ማስክ ልበስ። አራተኛ አፍላ ፍቅር ማየት። ስለናንተ ምንም አላወራም ምንም። አምስተኛ ቮሊቦል መጫወት። ወንድ ልጅ እግር ኳስ ነው የሚጫወተው። ሰላም እንኳን ደስ አለ ብያለሁ። የጌም ሱስ ያለበት ጓደኛ ሄሎ እንኳን ደስ አለ ብያለሁ። እንዴ ጌሙን ማሸነፌን ሰምተህ ነው የመጣው? ኧረ እኔ ሚስት መውለዷን ሰምቼ ነው የመጣሁት። የሚስት ኦኬ ውጣ። ኧረ እኔ ፍቅር እንዴ አይደል እንዴ? እንዴት ነው ውጣ? አንተ ራስህ ሄሎ ፍሬዋ ጣፋጭ ነው። ወዬ ስማ፣ ወዬ የት ሆነ ነው? ሰፈር ነኝ። ምን ነው? ኧረ አንተ በእናትህ አወራኋት እኮ ልጅቷን። ምን አለች ታዲያ? እኔ ላይ ቀብር አንተ አላወቀችኝም። እናቴ ትሙ ትሽ ማነች? ቆይ ሲጀመር ትዕግስት ነች። ላይ ሰፈሯ አታውቃትም እንዴ? ትዕግስት ቲጂ አንተ አላወቅኳትም። ስልኳን ስጠኛ ወይ ላውራ። ምን ስልኳን ስጠኝ ላውራልህ ነው። ምንድን ሰጣለሁ እኔ ችግር የለውም። የምታወራ እኮ ጠራጠርከኝ እንዴ? ቲጂ የኬች እህት ነች እንዴ? አዎ ታውቃታለህ እንዴ? እንዴ አውቃታለሁ። አንተ ቲጂ ማለት እሷንማ አውቃታለሁ። አልገባኝም አንተ ልጅ። አይ እኔ እንግዲህ ምንም ልል አልችልም፣ ግን ልል የምችለው አንድ ነገር ነው። እኔ ትዕግስት ፍሬዋ ጣፋጭ ነው አውቃታለሁ። ማለት ምንድን አታረገውም አንተ ውሻ አታረገውም። እስታሜልክ ምን አደረኩ? እሺ ምን ልውል አንተ ቆሜ ልቅር እንዴ? በእናትህ የመጨረሻ ምርጫዬ Tawag serius sikit bang. Jangan ketawa serius lah bang lah. Lagi bikin video nih, Yes. Ayo bang, bisa serius bang, ayo bang. Ini kagak ditemen. ስትሄድ ስሰናበታት ገጠር ለቅሶ አደረጋችሁት ፈገግ በሉ እንጂ ሲስ ነው ያልከው ወንድሜ ማለት ነው። እኔ አልወጣኝም። እሺ ዩኒፎርም ገጠርም አለ እንደ ይላለሽ። If you ever snitch? Bro, I'd never snitch on my boys. What? ከፍሎ ተበርጨ ሰላም ኢድ ለማየት ይመጣ። አንተ ሰውዬ ወርቅ ልጅ ከውጭ መጣለች አውቃለሁ። አዎ አንቺ በመንገድ ሰላም ስትለኝ መልኳ ተቀይሯል። አላወቅኳትም። ያ የፈረንጅ ውሃ ነው፣ እሱን ትጠጣለች። የምናሽን በልክ አድርጌው ሙርሺዳ ውሃ መልክ አይቀይርም። ፈረንጆች ፕላስቲክ ሰርጀሪ የሚባል ማሽን አላቸው። እዛ ማሽን ውስጥ አስገቡሻል። አሁን አንቺ ፊት አለ አይደለም? እዛ ማሽን ለነገሩ አንቺ ፊት አይሆንም፣ ይነክሳል።
ማሽን አበላሻል። ብጉሩም ምኑም አለ ለማለት ፈልገው ነው። እኔ ፊት በጣም ቆንጆ ፊት አለ፣ ፊት ለፊት አለ። ያንቺ ከሁለቱም አልሆነም። ጀርባ ነው። ተበርቸ ሰላም ለምን መጣች ግን? ለረፍት ነው፣ ለጉብኝት ነው መጣ። እዚህ ነው የሚታረፈው። አልገባትም። እኔ ሰው ጉብኝት ብሎ ከዛ ተነስቶ እዚህ ሲመጣ ግራ ነው የሚገባኝ። ወላሂ እዛ ፎቅ ካለበት መኪና ካለበት ተነስቶ እዚህ ገደል ለማየት ዛንጅሮ ለማየት አሁን ዛንጅሮ ምን ይታያል? በአላህ ለራሱ ለቂጡ ጭራ የሌለውን ብር ከፍሎ ተበርቸ ሰላም ቂጥ ለማየት ይመጣ። እዛ አግብታ ልትሄድ ነው። ካምፕ ውስጥ ነውና ዝም ብሎ ቁማር ይበላቸዋል። አንደኛው ወታደር ዛሬ 4 ወታደር ይሞታል ይላቸዋል። አይሞትም እናሲዝ ሁሉም ያሲዛሉ። ከ10 ሰው ጋር ምናምን ነው ደግሞ የሚያሲዘው። ይበላቸዋል። በቃ ምናምን መረራቸው። አንድ ቀን በልተውት አይቁም። ሁሌ ነው ይበላቸው። ይሄማ በቃ አስጠንቁሎናሉና ዋናው ጋር ኮማንደር ጋር መቶ አለቃ ጋር አምጡት ተባለ። ተጠራ። ሁለተኛ ቁማር ብትጮት ምናምን ብሎ በማስጠንቀቂያ ተገላገለ። ምናምን ወጣ። ድጋሚ አሁንም አያርፍ ይጮታል። ዛሬ እንዲህ ኧረ ምናምን ደግሞ አውቆ የሚያጠራጥር ነገር ነው እናሲዝ የሚላቸው። እነሱም ያሲዛሉ። ሞኝ ናቸው። ይበላል። ከዛ በቃ መረራቸው። ድጋሚ ከሰሱት። አላቆመም። አሁንም አላቆመም። ጥሩት አለ ኮሎኔሉ። ተጠራ። ቁጭ በላለው። ቁጭ አለ። አሁን መልቀቂያ ልትወስድ ነው የጠራው። ተው ብለህ አልተውም ብለኛል። ይሄን ቁማር ምናምን ሲል ለምን እኔና እርሷ አንጮትም ማለት ኮሎኔሉ። እንዴ ብትደፍረኝ ነው አንተ ደደብ ባለጌ ይሉታል። ምናምን ገራቂጦት ላይ ጠባሳ አለ እናሲዝ። ይሄንንም አሰር በስንት በ10 ሺህ ሲያሳዩት ምንም ግራቂጣቸው ላይ ጠባሳ የለም። በሉት እንዳለ ወታደሩን ሰበሰቡና ምንድነው የምትሉት? ይሄ ነው ቁማር በላ የምትሉት? አዎ ሁሌ እንደበላን ነው ህዝቡ እንዳለ በማይክ እኔው ከቢሮ ወጥቼ ማላቅ ሰውዬ በለውት አይደል እንዴ? እንዴት በሉት? ግራቂጥ ላይ ጠባሳ አለ አለኝ። ያሳዩት ጠባሳ የለም በለውት ይላል እንዳለ ወታደሩ ምናምን። ምን ነው አረ ከኛ ጋር እኮ የኮሎኔሉን ቂጣ ያለው ብሎ 100 ሺህ ብር አስይዞ ነው የገባው። ተመልሰናል። አንድ ወንድማችን ይሄ ፓርት መቼ ነው የሚያበቃው ብሎናል። መቼ ምን ያበቃም? መቼ ማለት ነው? እኔ ስሞት ብቻ ነው የሚያበቃው። ኤኒዌይስ ዛሬ ጂም ውስጥ ሊደረግ የማይገባ ነገር ነው የምናየው። አንደኛ ሌግ ዴይ ስኪፕ ማድረግ። ወንድ ልጅ በፍጹም ሌግ ዴይ ስኪፕ አያደርግም። ሌላኛው ፓርቱን ስኪፕ ያደርግ ይቀራል። ተግባባ? ሁለተኛ ስፓት መጠየቅ። ምንድን ነው የምትሰሪው? የምስራች የፀጉር ባለሙያ ነው። የፀጉር ባለሙያ ነሽ። ለዛ ነው የለቀችው። ደግሞ ከኛ በላይ ተፈለክ እንደምታል ስለምታ የራስሽ ነው። አሁን ደግሞ ተመልሶ ረጅም ፀጉር ፋሽን እየሆነ ነው አይደለ? ስንቱ ነው አንድ ረጅም ፀጉር የሚሸጠው? ያው እንደ አይነቱ ይለያያል። ምንድን ነው የምትሰሪው? የምስራች የፀጉር ባለሙያ ነው። ያረገችብህ ይዘሃት ቆይ ላስረዳ ብላ ያረጉትን ነገር ስትነግር አመቡት። ቃል እንደዘበት ያደረግነው ሁሉ በልጅነት እንደምን ይወድቃል እንደዘበት። Isia, front and center, we have Yana. I see you. ቀን 7 አንድ ሳምንት ሙሉ ፊልስ አላደረግም ማለት ነው እና ያንዳንዱ እርድ ሊሰብረኝ ሞክሮ ነበር ግን I'm still standing. Yeah. ምንድነው? አልገባኝም። አብራ ሄሎ ወያ ጎቲ ሄ አቡሽዬ እንዴት ነህ? አለን እንዴት ነው? እግዚአብሔር ይመስገን። ቤተሰብ ሁሉ ሰላም? ደህና ነው። እንዴት ናችሁ እናንተ? ደህና ነን አቡሽዬ። ነሚጡ ደህና ናቸው? ደህና ናቸው። መልካም መልካም። ስንት ቁጥር ጫማ ነበር የምታደርገው አቡሽ? ስንት ቁጥር ነው ጫማ ፈልገን ነበር? የኔ? አዎ ስንት ቁጥር ነበር የምታደርገው? የኔ 42 ነው። 42 እሺ። የሚጡሳ? የሚጣ ስንት ቁጥር ነው አንቺ ብታደርጊው? 39 39 ኦኬ 39 እሺ በጣም ጥሩ። ሌላ ላፕቶፕ አለ እንዴ? ላፕቶፕ የለኝም። የለህም? አይኖ የስ አገኘሁት እዚህ ተከራክረውኝ እኮ ነው አቡሽዬ። ላፕቶፕ አለው እግሩ ትንሽ ነው ይሉኛል። ያ አውቃለሁ በደንብ። ይሄን ለማረጋገጥ ነው የደወልኩልህ አቡሽዬ። ሃቭ ኤ ጉድ ታይም። በቃ ደውልላችኋለሁ አቡሽ። እሺ ጉድ ባይ። ያው የምንጀምረው ከእንኳን አደረሳችሁ መልእክት ነው። ይሄ ማለት ነው አይለፍላችሁ ማለት ነው። ደግሞ ይሄን ጀመራችሁ
እቺ ደግሞ አዲስ ትሬንድ ነች መሰለኝ እኮ ጎበዞች እናቴ ትሙት እና ታዲያ ምን ሰርተን ብላ አንተም በኢንጂነሪንግ ነው የተመረቀ እግር ብላ ስድብ አይደለም የዶሮ እግር ከሆነ ሞክሩት ግን ኃላፊነቱን አፊስ ታይም አይወስድም። አዱ እንግዲህ ባለፈው ተወራርጄ ተሸንፊያለሁ። This is a man's world. ነው ስሚሽ ሞዴል አስካለ እንዴት ነው የሚያረግሽ? ልጄ ጡት ማግኘት አልቻለም። ምንም እንትና አይልም አይወጣም ጡት። ሚልክ ታንከር ሳካር እስቲ ታኝ እዛ ግለጪ ችግር የለም። አራራራ እነ መሰለ ጡት ነው እንዴት ነው? ለምንድን ነው ቀበቶ የምትፈታው? አይደለም በዚህ ነበር መግረፍ ማለት መሳብ እኮ እንትን ብሎት ነው። እስቲ ዋው እንትን አላለም ተዳፈን እስቲ መሳብ ነው መጣ አሁን አየሽ ጥሩ ነው መጣ ቆይ አይዞሽ ቆይ በቃ ስራ ጀምሯል በቃ እንትን ማድረግ ትችላለሽ ዶክተር በነካጂ ሽንተም እኮ እምቢ ይለኛል አንዳንድ ማለት ነው 3 ሰዓት ላይ ቴክስት መላክ እኔ እሷ 5 ተኩል መመለስ ድጋሚ 5 ተኩል ላይ መመለስ ክብሬ ኢየሱስ ሃይማ ዛሬ ማዘሯን ሰርፕራይዝ እናረጋታለን። የቅዳችንን 5% አሳክተናል። ከ0 እስከ $100,000 በአመት ለመስራት ያሰብነው በሁለት ወር ውስጥ እንግዲህ $5,000 አሳክተናል። ዛሬ እንግዲህ ማዘሯ እኔ ከተወለድኩ ጀምሮ ልብስ በእጇ ነው የምታጥበውና እስኪ ዋሽንግ ማሽን ገዝተን ሰርፕራይዝ እናረጋታለን የምትለው እናያለን። እንግዲህ ጠዋት ላይ ተነሳውና ያደረኩት ምንድነው ወደ ፒያሳ ኡምታካዬ አኩታካዬ ዳመስታይዚ እኔዎች መጥፎ ምርጫ መቼም ቢሆን አትሳቅ። ምክንያቱም አንተ ነህ ዳመስታይዚ እኔ ለደላዬ እኔ ሀጂ ትዳር አገናኝ ቤተሰብ መሰ ሄሎ የስ ስማ አንተ ግን ክፉ ነሽ፣ ጨካኝ ነህ። ምን አረኩ ትለኛለህ እንዴ? ምን አለበት ብታስታርቁኝ? ለምንድን ነው ዝም የምትሉት ግን እናንተ? ነገርኩ እኮ ደውልላት አልኩ እኮ። ምን ልበላት? እሺ ንገረኛ። እሺ ደውልና ማለት ነው ቤብ ሃኒ ስዌሪ ምናምን በላ። ኧረ እሷ አትወድም እንደዚህ አይነት ነገር። ስዌሪ ጭራሽ አትወድም እሱ። እና ማን ብለህ ነው የምትጠራት? እኔ ማን ብለህ ነው የምትጠራት? እኔማ ማን ነው የአይኔ አበባ እንደዛ ነው ብላ ብዙ ጊዜ ማን ጠግቦሽ ማን ጡስላት ደስ ይላታል። በፈጣሪ ስም እሺ። እሷስ ማን ብላ ነው የምትጠራት አንተ? እሷ ደግሞ አንበርበር ደምስሴም ትለኛለች አንዳንዴ። አሰዳቢ ነህ አንተ። ሁለተኛ እንዳትደውል በስልክ ማለት በ21ኛው ክፍለ ዘመን እንደዚህ አይነት ቃል ትጠቀማለህ? ሰውዬ ሰደብከኝ ነው እንዴ? ዝም በል። እኔ አላቅልህም። በቃ ፋዘር ልጠይቅልህ እንዲህ አይነት ቃል አላቅም እኔ። እሺ አንድ ፎሎወርስ ነው አይደለም 10,000 ፎሎወርስ። አዲስ አበባ ከመጥቼ በኋላ በጣም ብዙ ነገር ይገርምልኛል። ለምሳሌ ጀሞ መጥቼ ፖሉን አግኝቼዋለሁ፣ ግን ዘዶ የለም። ዘዶ የታል ዘዶ? ምንድነው የሚያወራው? ወይዬ ስማ አንተ እኔን ጉድ ሰራኛ። ምን አረኩ? ላይቭ ግባ አላልከኝም? አንተ ለሙዱ አንድ ሰው እንኳን አይገባም። አንድ ሰው 30 ደቂቃ ሙሉ ቁጭ ጭር ያለ አንተ እንዴት እንደሚያስፈራ ወረድኩኝ። አዋረድከኝ። የሥራህን ይስጥ። ዝም በል። የሰፈር ልጅ አንድ ጀለስ አለ፣ እሱን ያተረፈኝ 40ኛ ደቂቃ ላይ ምናምን ገብቶ በቃ አጽናናኝ። ዝም ብለህ በቃ ለሞራል ጋይስ አንዳንድ አበባ በል። እኔ አንዳንድ አበባ ኢሞጂ ልክልሃለሁ ኮመንት ላይ ብሎ ጋይስ አንዳንድ አበባ አላለ እሱ። አንዳንድ ኢሞጂ ልክልኛል አበባ እያደረገ በኮመንት አተረፈኝ። አንተ ምን አድርጌ ነው ግን? ወይኔ ፓራሹት ገዝተ ሻጩን ከዘለልኩ በኋላ አልሰራ ቢለኝ ስትለው ችግር የለውም ይዘህውና አቀይርልሃለሁ ሲል
አንድ ወንድ ግብረ ስጋ ግንኙነት ማቆም ያለበት በስንት አመቱ ነው? ማይጠየቅ ጥያቄ መቼም አያቆምም። ኤኒዌይስ 2018 ወንድ ልጅ ሊያደርገው ማይገባ ፓርት 20 አንደኛ ስልክ ቁጥር ሴቭ ማድረግ ወደ ጓደኞቹና የቤተሰቦቹ ስልክ በቃል ነው የሚሸወድለው። ሴቭ ያደረገው ተግባባል። ሁለተኛ በሴቶች እግር ኳስ ቤቲንግ መቀመጥ። አንተ ደግሞ አግባ ተሰዎች አሜን ሪስካችሁ አሜን እውነት ሪስካችሁ ከፈት አተቆም ምን አጠፋለ? አንዳንዴ ግን የነገሮች መገጣጠም ግርም ይለኛል። ማለት እንደ አጋጣሚ ሆኖ ዛሬ ቅቅል አምሮኝ ነበር እና እናንተ ደግሞ ቀበቶ አላሰርክም። እሺ እንካው አው ያፈለተ መንጃ ፍቃድ ምን አጠፋለ? ባክ መንጃ ፍቃድ አውጣ። ኧረ አለቃ መኪናውን ከያዝኩት እኮ ገና አንድ ሳምንቴ ነው። አዎ እኔም ቅቅል ከበላው አንድ ሳምንቴ ነው። እሺ ይኸው አዎ ያለለጂ መንጃ ፍቃድ ይኸው አምጫው ቀይ መብራት እንደበራ ላይሽ አይቼዋለሁ። ታዲያ እኔም አልቆምሽም። አንተን አላየሁም ነበር። ያዘዛት ምን እየቀምክ ነው? የባህር ዳሯን ነው ቆንጆ ጫት እየቃምክ ነው? አዎ ቢንም እየተወጎ ነው። አረ አረቄም እየጠጣ ነው? አዎ ፓፒ ምን እሺ መንጃ ፍቃድ አሳይያለሁ። አንተንማ ባላቸው ሲያስቻል እንትን አለ እንዴ እኔ ነኝ ያለ እንትን አለ ምን እኔ ነኝ ያለ ምን ፈልገህ እንትን እኔ ነኝ ያለ ዲች 400 ብር ካለ እኔ ጋር 20 ብር አለ አዋተን እኮ ምንድነው 20 ብር ምን ያደርጋል? እኔ 400 ብር ካለ ግማሽ እንጀራ እንጨባለን። 400 ብር ትላለህ? እኔ 400 ብር እኮ 40 ዲች እኮ ነው እኮ። ኧረ በእናትህ ማታ ቸኳኩ ደወለች። ኧረ እባክህ ማታ ላይ ፈልጋ ነው አዋሳ ከደወለች። ኧረ አይደለም መጻፈው ሲኝ መጻፍ ብላለች። መጻፍ ፈልጋ ማታ ላይ እናቴ ዝም እኔ ሴቱ እንዴት ፈልጦበታል። ምንድነው? ተረጋጋ። ምን ሆነ? እቴት ያርፋለች። እንጀራ እናት እቴት እንጀራ እናት ይሞተች ወይ? ወይኔ ምግብ አስቀምጣልኝ አለች እንዴ? ብራዘር በእናትህ እንትን አለ እንዴ እኔ ነኝ ያለ የመገናኛ ቸከስ ጠብሰ በሌሊት ወደ ቤት ሸኝታት በአቋራጭ መጣ ሃንግስ እማዬ ልጅሽ ነኝ። ከ20 ዓመት በፊት የጠፋሁብሽ ልጅሽ ሰውዬ ነው የጣልኩት እንጂ የጠፋብኝ ልጅ የለም እኮ። ጫካ ውስጥ የጣልሽኝ ልጅሽ እና ጅብ አልበላህም? አዎ እማዬ አልበላኝም። አመለጥኩ ከኮንዶም እንዳመለጥከው። አዎ ታዲያ እኔ ምን ልርዳው? በአራራሳት መጣብኝ ወይ ጥቅም አለ እንዴ? እማዬ 20 ዓመት ካንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደግኩት። ስለዚህ አሁን ካንቺ ጋር እዚህ ቤት ልኑር? እዚህ? አዎ ከኔ ጋር? አዎ አትኑር። ለምን እማዬ? እኔ እኮ በጣም ነው ናፈቅሽኝ። አንቺ አልናፈቅሽም እንዴ? አንተ? አዎ አልናፈቀኝ። አጭፋጤ ምን አይነት ጫኔ ገዛሽብኝ? ምንም ምርቃና የለውም እኮ እማዬ። እኔ እኮ ጫካው ስለጠልሽኝ አልተቀየምኩሽም፣ ይቅር ብዬሻለሁ። አበይ ደግሞ ምን አባቱ ነው የሚለኝ? ለነገሩ እኔ ጥፋተኛ ጫካው እስከማስቀምጠው ገደሉ ውስጥ ጨምሮ ነው ይሄን አይተርፍም ነበር። ና እስቲ ና እዛ ገደሉ ጋር ማዋራ ነገር አለ። ና ይሄን ነገር ተይው እባክሽ፣ መላጨትሽን አቁሚ ብያለሁ። እኔ መዳበስም ሃሎ ኮድ ቁራቁ ወዘራው ወይ ከፖሊስ ጣቢያ ነው የምንደውለው። ባለፈው ተሰርቅ ያለ ብሎ አመልክቶ ነበረ። ሌባ ስለተያዘ መተወቀውን መውሰድ ይችላሉ። ታገኘ እሰይ የኔ ደምማ አይቀራትም ነበር። መጣው የኔ ጌታ መጣው። እሰይ ጀሪካኔ ተገኘ። እንደው እኔ እኮ ነግሬህ ነበር ጀሪካኔ ተገኘ። እሰይ እሺ መጡ። የእርሶ የሆነው መርጠው ይወሰዱ። ከዚህ ውስጥ ነው ልምራት። ይሄንን ይሄ ይሁን ይሄ አያውቁትም። ራሱ ነው የእርሶ ነው። ከዚህ ላይ ፎንማ እንደው በብተው እኮ ኃጢአት ነው የሚሆንብኝ። የራሴ ነው ይሄ ሁለቱም። ይሄኛው ልጄ ላከችልኝ፣ ይሄ ደግሞ የልጄ ባል ነው ላከልኝ። ነገሩን ሰማን። ከፍቶ ደግሞ ያሳየን። እኔ ስልክ ሰሪ አይደለሁ ምን አውቃለሁ። እኔ እኮ ትልቅ ሰው ነኝ። ሄሎ ብቻ እኮ ነው የምልበት። ቆይ ልሞክረው። ቆይ እስቲ ይኸው ልጄ የተመረቀችው ይኸው እሷ ነች እንዴ? እንዴ ነው የሚከፍቱት? እናሳ አራምጡት ምንድን ነው ያዝልኝ። እዚህ የእርሱ አይደለም እኮ ማለት ነው። ታላሳዩኝ የራሴ አይደል? እግዚአብሔር የሰጠኝ ማን ይነጥቀኛል? እግዚአብሔር የሰጠኝ እሺ ኤሌሎ ደጎላ ጠቅላላ ላስር ፍልታስ ናሲ ሰራተኛ ደረሰች። እሰይ ምን ኩረት ወላ ካኮለች ቱና ታዲያ ምን ወላ ምንም ባይኖራት ሳንቺ ምን ልታስቀር ነው እንዲተራሻታ እኮ ታዲያ ምን ታዲያ አትወስድብሽ እንዴ? አዎ እንዴ ተስራ እንጂ እጇ ይለቅ እንጂ ምንድነው ነገር? አዎ ኧረ ማይ እንኳን አውለቀ የገባች እንጂ ታዲያ ምግብ እየሰራች ወልቆባት ባታየው በትባይ ምናምን ነው እንግዲህ። ታዲያ እሱም አለኩ ታዲያ ይዛው ገብታ አዎ መብላትሽ ሳይንስ ደግሞ ካወቀች ደግሞ ጥርሴን አምጫ ታምጫለገ እና እንደ አካሉ አይደል እንዴ? አዎ ኧረ እንኳን አውለቀ የገባችው ይሁን እንደዛ ይሻላል። አዎ በቃ ችግር ኖርማል ነው። እሺ ችግር ታዲያ አንድ ሳይጎል ኮሚሽን ወላ ቀረፍልሽ። እሺ ችግር እሺ ወላ
እኔ ይሄ ልጅ በጣም ነው ይመቸኝና ቆይ አንድ የተወሰኑ ቪዲዮዎች ላሳያችሁ። ባለስ ትንክፍ አል ቀብድ ይዘህ ቶሎ ቶሎ አለ ይሆናል ቀብድ ይዘህ ቶሎ ባለስ ስንክፍል አቅም እስከ 10 ቆርቆሮ አውጀዲ ኮርኒስ መቻል አይ ሌል እስከ 15 እስከ 12 ጭቃ ቤት ቆርቆሮ በር ጭቃ ቤት የለ አይጥ እንደዛ ካልክ ግንብ ነው ግንብ ቤት 18 ይባላል ትችላለህ ና ስቶቭ ተጠቀማለን ሃሽ ስቶቭ ሃሽ ለልጆቼ ቤተሰብ አለን ኧረ ወንደላጤ ወይ ሲገላጥ ቤተሰብ ካለ እሺ ሌሎ ዴቦ ላይ ሰላሳ ዴቦ ላይ ያደላል ይሄ ሌሎ ዴቦ ላይ ጠቅላላ ያደላ ስራ ምልታዝ መልክ የለ ነበር መቀመጬ ኦኬ ለስጋ ቤት ዌይተር ምናምን እርሲ ሰላሳ እንዴት አለው አራይቶ ላኩላቸው እኮ ካልመጣች እኛ እንምጣ እያሉሽ ቶሎ አመጭም አውዴ ኧረ ዴ በቂ ትያለሽ እንዴ የአፍሪካ ህብረት መቀመጫ አለኝ ይላል ኧረ ከባድ ነው ግን ያንቺ ነው አይደል አደራሽ ነው በቢላ ነው ስጋ ቤት ቼክ የሚያደርጉሽ ካልጮሽ እንዳታስወቅሽኛ ስፖንጅ ነው አደራ በቂ አንቺ ከሆነማ እንደውም አሰልጠኝውና ከቻልሽ አንቺ ከፊት መገቢያጂ ከኋላ ቢራውንም ድራፍቱንም ይሽልሽ ነበር እንዴ ፊታትስ ሰርቶ ይብላ ይችላል አለ ችግር የለም እኔ ጋር ችግር የለም ኤሌሎ ዴቡ ላይ ጠቅላላ ያለ ስራ ልታዝ ምን አራ ወፋፍረም ምን ግንድ ነው ሰው ምን ታሳስበኛባ ይኖራል ችግር የለም ምን ለፊልም ነው ለፊልም ይኖራል ችግር የለም ይኖራል አራት አስባባን አባኔን ተወኝና በዘንድሮ ጭንቀት ወፍራ ደረሳታለሁ እንዴ ሞልቷል ምን ወንድ ሴት በሽ ችግር የለም ስንት ነው የፈለከው ብዛት አራት አስባባ ይኸውልህ ከመወፈራቸው አንገት የላቸው እስኩሪስ ሲሆን ነው ምልክል እንዳታስብ ብዛት ስንት ነው የፈለከው ነገር 30 በአንዴ ነው ኧረ ችግር የለም ለእኔ ችግር የለም ኧረ ልክልሃለሁ አታስብ እንደነገርኩህ ነው ብቻ በአንድ በኩል አድርጋቸው እኛን እዚህ እንዳገለብጠን እንጂ ችግር እልክልሃለሁ የት ነው ክፍለ ሀገር ነው እዚህ እንጦጦ ተራራው ላይ አደራ እንግዲህ ወይ በገመድ ወይ አጫጭሮቹን ቢሆን ታኮ አድርጋቸው እንጂ ወደዚህ ወረዱ ጊዜ አባንዴ ንግድ ባንኩን ቢሆን አይመልሳቸው ታስጨርሰናለህ እያያጭ በቃ አደራ ችግር የለም ምን ኤሌሎ ዴቦ ላይ ጠቅላላ ያደላ ስራ ምታዝ እሺ አስገባልኝ ኮሚሽኑ ኧረ አላየሁትም ገብቷል ቴንክ ዩ የሁለታችን ቴንክ ዩ ገብቷል እንጨብሷለን ነው እኔ ብላክና መጣት አልፈልግም በቃ ለየት ያለ ነገር ዛሬ እንዴ ይሄ አረንጓዴው ነገር ምንድን ነው እዛ ትራክ ሰላም ጋር ተሰቅሎ አረንጓዴው ፈረስ ያለበትን አንድ ቀን ጠጣለሁ እያልኩ ፎስፈረስ አያርጉዝ በቃ ኧረ እባክህ የእርጉዝ እሺ ምን ጠጣ የሆነ ነገር ጎርዳጅ ነው በቃ ያበደ ጎርዳጅ ባለፈው አራኔ ተስተጣ አልተወን መጠጥ በመሀል ቮሚት ያምረኛል እኔ በመሀል እሱንም ቢሆን ጠጣለና በመሀል ችግር አለ ቮሚት እና ሻታ እኮ ነው ያልኩት ሻት ነው የሚባለው አንተን ሻት ነው ቮሚት ታዲያ አውቀዋለሁ ቮሚት አሁን አላውቅም እንጂ ማለት ነው በሻት 300 ብር ነበር ትቀልዳለህ እንዴ አበደ በቃ እንደዛ ከሆነ ቮሚት እንኳን አስታወስክ እንደዛ ከሆነ ችግር የለም አንተ የጎርደን ትከፍላለህ እኔ ቮሚት እሺ መች ለማንኛውም እኔ ተመቸኛለህ እሺ ተኝታ ነበረ ሜላቴ እንዴ ነሽ ሰላም በይ ምን ነው እንዴ ወይኔ ሸምሱ ባለ ሱቁ ሲሞት ወይኔ ሸምሱ እኮ ሞት ካሉኝ እኮ ለመናቸው ሸምሱ እኮ እኔ አንተ ካልነገርከኝ አላምንም ሸምሱ እኮ ተነስተህ ሙቻለሁ በለኝ ሸምሱ ወይኔ ሻኮ ወይኔ ሻኮ ምንድነው እህል ቀሰቀሰው ነው እንደ ሙቶ ነው እንጂ እኮ ተኝቶ አይደለም
ወይኔ ሸምሱ እኮ ዝም በል አንተ ቦጅቦጆ፣ አንተ ስለማታውቀው ነው። አንድ ሰው መሰለ እንደ ስማ እንዴት ያለ አረመኔ ሰው ነበር መሰለ ሸምሱ እኮ እንዳይባልም አባቴ አንተ ደክሶ ላይ ነን። ዝም በል አንተ ሌላ ሰፈር ስላለክ ነው። የኛ ሰፈር ሰዎች እንዴት እንደሚሉት ስማ፣ ደቡብ አፍሪካ ያለ ሌባ እንኳን እንደ ሸምሱ እኮ አልሰረቀም። ከአንድ ኪሎ ግማሽ ኪሎ የሚሰርቅ ሌባ ነበር እኮ ሸምሱ እኮ። በተራራ ፀሐይ እኮ ማጅራት የሚመታ ሰው ነበር እኮ ሸምሱ። ሞት አይገባውም እኮ ወንድሜ፣ ሞት አይገባውም እኮ። ስማኛ እኮ በጦር ሮጠን እንገለዋለን ብለን ነበር ያሰብነው። እንደዚህ እንደ ቀልድ ሞት እንደ ሸምሱ እኮ እንደዚህ እንደ ቀልድ አፈር ውስጥ ገባ እንደ እኔ እኮ አፈር የሚበላው አልመሰለኝም። እሱ አፈር የሚበላ ነው እኮ የመሰለኝ ሸምሱ እኮ ሸምሱ ምን አለ ሰሞኑን የሰርካትን 500 ብር እንኳን ሰጠኝ ብትሞት። እኔ አንተን በመቅበር አልተባበርም በማቃጠል ካልሆነ እንደንዶ ከፊት ለፊታችን ትራፊክ አለ። አሁን የሆነ ነገር ብዬ እለክፈዋለሁ። እስቲ ቆይ ይዘኛል አይዘኝም እናያለን። አሎ መንጃ ፍቃድ አለ? ደረስ እንዴ ትቀልዳለህ እንዴ? አሁን ገና ቀለድክ። በኤሌክትሪክ ሞተር ነው ከትራፊክ ሞተር ተመልጠው ቻርጅ እንዳይዘጋብህ። እውነት ነው። ዶክተር እንዴት አደርክ? ተኝቼ እንደው ዶክተር ሰሞኑን አንድ ችግር አጋጥሞኛል። አይኔ አላይ እያለኝ ነው። ኦኬ ስንት አመቶት ነው? 80 ጋሼ እኮ ከእድሜዎት ጋር የተያዘ ችግር ነው ያጋጠማል። አይዞት እና አርጂታል ሽማግሌ ነህ ከአሁን በኋላ አይኔ አይም እያልከኝ ነው? አዎ ጋሼ በሚያሳዝን ሁኔታ። ዝም ጀዝባ። እንደዚህ ሀገር ዶክተሮች ምን ጉድ ናቸው? አንዱ እውቀት የለም ወሬ ብቻ። ሰው ሆዱስ ምላጭ መርሳት መቀስ መርሳት አይደል እንደሚያችሁ? ምን ሞያ አለ? ደነዙላ ይጨርስ። አንተማ ታስታውቃለህ። በዘመድ ነው የገባው ሌባ፣ ሙላጫ ሌባ። ጋሼ ስልክ ይታዩታል? አይታየኝም። እኔ ግን ይታየኛል። ወደፊት አይኖ የሚያይ ይመስሎታል? አዎ እኔ ግን አይመስለኝም። ጓደኛክ በክርክር እያሸነፈ ያለ ጥቁር እንደሆነ ትዝ ሲል ግናመኛግዬ አዲሪግዬ ያላንቺ መኖር አልችልም እኮ ነው እያልኩሽ ያለው። ቆይ አንተ ጆሮ አይሰማም እንዴ? ፍቅረኛ አለኝ አልኩህ እኮ። እንግዲህ አንቺ ሌላ ሶስተኛ ቆሜ ከማኝ ይሄንን መርዝ ጠጥቼው እሞታለሁ። ተው እንዳታረገው ተው። ይሄን ያለ ለምትወደኝ አላወኩም። ፍቅሬ እስከ ሞት መሆኑን አላወኩም ነበር። አናቷ ጆርጂስ ተመቸሻ? አዲስ ፍሌቨር እኮ ነው። ጆርጂስ ነው እንዴ? አተች ደግሞ ፈጣጣ ነች። ደግሞ ለፍቅር ብዬ መርዝ ልጠጣ። እኔ ቪዲዮ ማየት አልችልም። እንደሱ አይደለም። ከልብ በለው። ይሄን አልፈልግም አምጣልኝ። ከልብ በለው እስቲ በለው። የታላቁ ክለብ የማንቸስተር ኖ እንደዚህ አይደለም። ድግስን የሚያክል ነገር እንደዚህ ነው። እስራተኛው ዘንጋዳው ወልጋዳው አስበን እንጂ በር ልትሰብር ነው እንዴ? እየመታ ነው እንደ በር ዘግተህ ባለጌ ወንድ። አሃ ምንድነው እንደዚህ የምተኛው? ለተኛለሁ ብለህ ቁማር አስይዘሃል እንዴ? እላፊ እኮ ነው የምተኛው። በቀን 5 ሰዓት ትተኛለህ። ዙርቀኔን ወንድ ሰውዬው ለተኛበት በእናትህ ምንድነው እንደዚህ መቸው? ዝም በል ቦጅ 40 ዓመት ሙሉ የፍራሽ ፎጣ አስከውላው ላይ ትተኛለህ። እስፓካውን አሃ ስማ፣ ይሄን መሰለ ቤት ሰርተህ ጅባ በተራባዩ ነው ትኖራለህ። ምን ነው ለዚህ ቤት እኮ የሚገባው እኮ አረቢያ መጅሊስ እኮ ነው። እና ታዲያ የት ነው ውሰጂኛ? ለምን አልወስድም ወንድሜ? እስክትሞት ነው እንደምጠብቀው ነው። ውሰድ ቦጅ ወንድ ምራቅ። ስማ በከለር ሹገሯ ዛሬ 6 ዙር ካስኬድከኝ መኪና ገዛልሃለሁ። እኔ ገና በሁለተኛ خلاص خلاص ይበቃኛል። በቃኝ።